ያነበብኩትን ነገር ቶሎ ረሳዋለሁና መድገም ያስጠላኛል። ያው በርናውት ስታደርጉ ለራሳችሁ ትንሽ እረፍትም ስጡ። ጊቭ ዮርሰልፍ ሰም ግሬስ። ብዙ ራሳችሁን አታስጨንቁ። የኔ አንዱ ችግር እሱ ነበረ። ስፔሻሊ መጀመሪያ አካባቢ በጣም ራሴን ፎርስ አደርግ ነበር፣ ግን ኢቨንቹዋሊ የተረዳሁት ምንድነው ራሳችሁን ፎርስ አድርጋችሁ እንደ አዲስ ማጥናት ብችል ይሳካልኛል። ኦፍኮርስ ይሳካል። ለምን አይሳካም? እኔ 2 ወር አካባቢ ሲቀራ ነው የጀመርኩት ጥያቄ መስራት። ቢኮዝ ብዙ ማትሪኮችን ነው ልሰራ ያሰብኩት፣ ሞዴሎችን ሪቪው ላደርግ አስቤ ነበረ። ስለዚህ ግን አይኖ ማንበብ እንዳለብኝ በቃ ምንም አልቻልኩም። ዛሬ ሙዴ ጠፍቷል፣ ነገ አጠናለሁ እያልኩ ጊዜው እየሄደ 100% አይ ኖት ሹር ይሄን ነገር የት እንዳወራሁት፣ ግን ይሄ በሞቲቬሽን እና በዲሲፕሊን መካከል ዲፍረንስ ይታየኛል። እኔ ሞቲቬሽን ሲሆን ብዙ ጊዜ የሆነ ሰው ሞቲቬት ያደርገናል፣ ትችላላችሁ ምናምን ይባልና ከዛ ሞቲቬትድ እንሆናለን። እንደን ግን ረዥም ጊዜ አይቆይም። እሱ መልሶ ዳያውት ያደርጋል። ሰው ድጋሚ ሌላ ሰው ሞቲቬት እንዲያደርገን እንፈልጋለን እና የሆነ የማያቆም ሳይክል ውስጥ ነው የምንገባው። ዲሲፕሊንድ መሆን ይኖርብናል። አንድን ነገር ጀምረን እስከ መጨረሻው መሄድ፣ የሆነ ኤክሳይትድ ሆነን ጀምረን ከምናቆም እስከ መጨረሻው። ያንን ለማድረግ ቅድም እንዳልኩት እኔ የጠቀመኝ ያጠናሽውን ላለመርሳት የምትጠቀሚያቸው ቴክኒኮች ምን ነበሩ? ያ በጣም የምረሳ ሰው ነኝ እኔ። ስፔሻሊ የሚሸመደድ ነገር ላይ በጣም ቶሎ የምረሳ ሰው ነኝ። ለእኔ የሰራልኝ ነገር በጣም ደጋግሜ ማጥናቴ ነው። አንድን ቶፒክ ደጋግሜ ያጠናዋለሁ። ቅድም እንዳልኳችሁ ምሳ ሰዓት ላይ ምናምን ሁሌ ላይብረሪ ነኝ ብዬ የለ። ላይብረሪ የሚሄደው ብዙ ጊዜ ከሰው ጋር ነው ማጠናው። ሁሌ ምሳ ሰዓቴ የተያያዘ ነው ከክፍል ልጆች ጋር አንድ ላይ ስለምናጠና። ስለዚህ በዛ ሞመንት ላይ ለምሳሌ ከአንድ ሰው ጋር የ11ኛ ክፍል ባዮሎጂ ዩኒት 2 ባጠና፣ ከዛ ኔክስት ታይም የሆነ ሰው ድጋሚ እሱን እናጥና ይለኛል። እሺ ብዬ ሄዳለሁ፣ ድጋሚ እናጠናዋለን። ሌላ ሰውም ሲለኝ እሺ ብዬ ነው የሚሄደው። ስለዚህ በጣም ብዙ ጊዜ ደጋግሜ እንዳጠናው እገደዳለሁ፣ ያንን ዩኒት ማለት ነው እስካልረሳው ድረስ። የሆነ መጽሐፉን ሳየው የቱ ጋር ምን አለ የሚለውን እስካቅ ድረስ ነው የሚደርሰው፣ በጣም ደጋግሜ ማጥናት ማለት ነው። ስለዚህ ደጋግማችሁ ለማጥናት ሞክሩ፣ ኖት ለመያዝ ሞክሩ እና ስታጠኑ ደግሞ እያወራችሁ አጥኑት። አንድን ኢንፎርሜሽን 2 እንደመውሰድ ነው የሚሆነው። እናንተ ስታወሩት አለ መጀመሪያ አይምሯችሁ ውስጥ የገባውን ነገር ነው የምታወሩት። ከዛ በኋላ ደግሞ ያወራችሁትን መልሳችሁ ትሰሙታላችሁ። ኢቭን ዋናውን ፖይንቱን ሙሉ በሙሉ እንኳን ባታስታውሱ የሆነ ጭላንጭል ግን አይምሯችሁ ውስጥ የሚቀር ኢንፎርሜሽን ይኖራል። ይሄን ነገር ግን የሆነ ቦታ ያየሁት ይመስለኛል እንኳን ብላችሁ መመለስ ትችላላችሁ ማለት ነው። ግሩፕ ጥናታችሁ ውጤታማ የሚሆነው እንዴት ነው? በጣም ጥሩ ጥያቄ ነው ይሄ። ቢኮዝ ስፔሻሊ ጓደኛሞች አንድ ላይ እናጠናለን ብለው ሲሰበሰቡ ወሬ ነው የሚወራው። 5-10 ደቂቃ ጥናት ነው፣ ከዛ በኋላ ወሬ ነው እና እኔ ጋርም ያጋጥመኛል ከጓደኞቼ ጋር ከሆንኩ መሀል ላይ ግን እንመለስ እያልኩኝ ሰዎችን እመልሳለሁ። እንመለስ አሁን እናጥና። ለማጥናት እስከሄድን ድረስ እና የሆነ እናጠናለን ያለው ፖርሽን እስካለ ድረስ እሱ ነው ፕራዮሪቲ መሆን ያለበት። የመጀመሪያ ስራችን እሱ ነው። እሱን ከጨረስን በኋላ ማውራት ይቻላል። እኔ የምለው እንደዛ ነው። መጀመሪያ ልንጨርስና እናወራለን። ከዛ ቶሎ እናጠናውና ጊዜ ካለን እናወራለን፣ ካልሆነ ያው ወሬው ለሌላ ጊዜ ስቶሪ ይደረጋል ማለት ነው። ግን በግሩፕ ስንሰባሰብ በጣም ኮንሽስ መሆን አለብን እየሰራን ስላለነው ስራ ሳናስበው ወደ ወሬ ልንገባ ስለምንችል ማለት ነው። ስለዚህ በጣም ተጠንቀቁ። ወሬ ከተጀመረ ኖ እንመለስ እናጥና እያላችሁ መመለስ ነው። እንዴት አንብበሽ ነው ያመጣሽው ለሚለው፣ ያው መጽሐፌን ያነበብኩት ሙሉ ለሙሉ አንብቦ ለመጨረስ ትንሽ ይከብዳል። የቻላችሁትን ያክል ለመሄድ ሞክሩ። መጽሐፋችሁ ላይ ያለውን ማለት ነው የቻላችሁትን ያክል ለመጨረስ ሞክሩ። ከዛ በኋላ ግን ጥያቄ ስሩ፣ ማትሪክ ስሩ። የኔ ትልቁ ምክር ይሄ ነው። ያለፉትን የማትሪክ ፔፐሮችን ስሩ። ሪፈረንስ ቡኮችን መጠቀም ጥሩ ነው፣ ግን ከሁሉም በላይ ማትሪክ መስራት፣ ሞዴል መስራት ነው የሚጠቅማችሁ። ብዙ ጊዜ የሚደጋገሙ ጥያቄዎች ከዛ ስለሆነ የሚመጡት፣ አወጣጡንም የምታዩት እንደዛ ስለሆነ ማለት ነው። ያነበብኩትን ነገር ቶሎ ረሳዋለሁ እና መድገም ያስጠላኛል። ያው በርናውት ስታደርጉ ለራሳችሁ ትንሽ እረፍትም ስጡ። ጊቭ ዮርሰልፍ ሰም ግሬስ። ብዙ ራሳችሁን አታስጨንቁ። የኔ አንዱ ችግር እሱ ነበረ። ስፔሻሊ መጀመሪያ አካባቢ በጣም ራሴን ፎርስ አደርግ ነበር፣ ግን ኢቨንቹዋሊ የተረዳሁት ምንድነው ራሳችሁን ፎርስ አድርጋችሁ ለማስገባት የምትሞክሩት ኢንፎርሜሽን አይቆይም አይምሯችሁ ውስጥ አብዛኛውን ጊዜ። ስለዚህ ለራሳችሁ ትንሽ ግሬስ ስጡት፣ እረፍትም ስጡት። ከዛ በኋላ ግን አሳይሳይድ ኢን ግሩፕ መስራት ጀምሩ። እንድ የምትረሱትን ነገር የሆነ ሰው እንዲያስረዳችሁ ምናምን ነገር ጠይቁ። ስፔሻሊ ኮንሰፕቱ በደንብ ካልገባችሁ ነው ነገሮችን የምትረሱት። እንዳትረሱ ያንን ለማድረግ ሞክሩ። ኤንድ ጥያቄም ስሩበት።
ጥያቄ ስትሰሩ የትኛውን ፓርት እንደረሳችሁ ስፔሲፊክሊ ያሳያችኋል። ሄዳችሁ እሱን ፓርት ሪቫይዝ ማድረግ ትችላላችሁ። መድገምን ሲያስጠላችሁ እንደዛ አድርጉ። በቃ ሰው ሞቲቬት እንዲያደርጋችሁ ወይ አብሯችሁ እንዲያሰራችሁ በግሩፕ ዲሲፕሊን ኖራችሁ እንድትቀጥሉ የሚያደርጋችሁ ሰው ምናምን ይኑራችሁ ከጎናችሁ። ያለውን ጊዜ ቆጥራለሁ። ቀኑን ምን ያህል ዩኒት ማጥናት እንዳለብኝ ቆጥራለሁ። እንደማላጠናባቸው ቀናቶች ካሉ ለምሳሌ በሳምንቱ እሑድ የማታጠኑ ከሆነ ወይ ደግሞ በዓል ሲደርሱ የማታጠኑባቸው ቀናት ካሉ እነሱን አወጣና እንደን መጀመሪያ በቀን ስንት ዩኒት ማጥናት እንዳለብኝ ከፋፍዬ አስቀምጣለሁ። ከዛ በኋላ ከነገ ጀምሮ እሱን ኢምፕሊመንት አደርጋለሁ ማለት ነው። መቼ መስራት እንጀምር ለሚለው እኔ 2 ወር አካባቢ ሲቀራ ነው የጀመርኩት ጥያቄ መስራት። ቢኮዝ ብዙ ማትሪኮችን ነው ልሰራ ያሰብኩት፣ ሞዴሎችን ሪቪው ላደርግ አስቤ ነበረ። ስለዚህ ከዛ በታች ጊዜ ብሰጥ ለራሴ አልችልም ነበረ። ለዛ 2 ወር ነው የሰጠሁት። ይቻላል ደግሞ እንደዛ ብታደርጉ እኔም ደስ ይለኛል። እናንተ ግን አይነው ማንበብ እንዳለብኝ በቃ ምንም አልቻልኩም። ዛሬ ሙዴ ጠፍቷል፣ ነገ አጠናለሁ እያልኩ ጊዜው እየሄደ 100% አይም ኖት ሹር ይሄን ነገር የት እንዳወራሁት። ግን ይሄ በሞቲቬሽን እና በዲሲፕሊን መካከል ዲፍረንስ ይታየኛል። እኔ ሞቲቬሽን ሲሆን ብዙ ጊዜ የሆነ ሰው ሞቲቬት ያደርገናል፣ ትችላላችሁ ምናምን ይባልና ከዛ ሞቲቬትድ እንሆናለን። እንደን ግን ረዥም ጊዜ አይቆይም። እሱ መልሶ ዳያውት ያደርጋል። ሰው ድጋሚ ሌላ ሰው ሞቲቬት እንዲያደርገን እንፈልጋለን እና የሆነ የማያቆም ሳይክል ውስጥ ነው የምንገባው። ዲሲፕሊንድ መሆን ይኖርብናል። አንድን ነገር ጀምረን እስከ መጨረሻው መሄድ፣ የሆነ ኤክሳይትድ ሆነን ጀምረን ከምናቆም እስከ መጨረሻው። ያንን ለማድረግ ቅድም እንዳልኩት እኔ የጠቀመኝ አካውንተብል የሚያደርጉኝ ጓደኞች ነበሩ። ሁላችንም ተመሳሳይ ነገር አልነበረም የምናጠናው፣ ግን አትሊስት አንዳችን የሌላችንን ጎል እናውቃለን። ኦኬ ዛሬ ምንድን ነው የምታጠኙ ምናምን እንባባላለን። እንደን በነጋታው ስንገናኝ ጠዋት ላይ ሰልፍ ላይ ምናምን አጠናሽ ምናምን እንባባልና እንጠያየቃለን። ያ ሰው ካላጠና በቃ ዛሬ ማጥናት መጨረስ አለብሽ እስከ ምሳ ሰዓት ምናምን ብለን ያን ሰው አካውንተብል እናደርገዋለን። ስለዚህ ያንን እያደረግን በመጣን ቁጥር ሁላችንም እኩል ስንሄድ ስለነበረ ዲሲፕሊን ሆነን እንድንቀጥል አድርጎናል። ኢቨን ዶ ላይክ አንዳንዴ ቢደክመንም ኦር የተለያዩ ነገሮች ቢፈጠሩም ግን በግሩፕ ነገሮችን ስንሰራና ብቻችንን ስንሰራ ተመሳሳይ አይደለም። ከጓደኞቻችሁ ጋር እንደዚህ አይነት ነገር ብትጀምሩ አሪፍ ነው። አንዳችሁ ሌላችሁን አካውንተብል ማድረግ፣ ሌላኛው ደከም ሲል እናንተ የሆነ ማጠንከር፣ ያንን ሰው አጥና እንጂ እንዴ ምን ሆነ ነው ምናምን ማለት። ዩኒታቸው በጣም ከበዛባቸው የሚያጠኑት ደን ፕላን እንዲያደርጉ መርዳት፣ እስከ መቼ እንዴት መጨረስ እንዳለባቸው እናንተ መርዳት የምትችሉት ነገር ካለ እየረዳችሁ ምናምን። እንደዚህ ስታደርጉ ላይክ በግሩፕ ሲሆን ነገሮች እየቀለሉ ይመጣሉ። በጣም ጥሩ ጥያቄ ነው ይሄ። በቻላችሁት መጠን ላለመጨነቅ ሞክሩ። ስንጨነቅ ብዙ ነገር እንረሳለን፣ የምናውቀውን ነገር ራሱ። ላለመጨነቅ ሞክሩ። ቀድማችሁ የረሳችሁ የሚመስላችሁ ፓርት ካለ ለማስታወስ ሞክሩ እያንዳንዱ ሳብጀክት ላይ። ደን እሱም ፓርት ብቻ ሄዳችሁ ሪቫይዝ አድርጉ። ከዛ በኋላ አይምሯችሁን ፍሪ አድርጋችሁ ፈተና ክፍል ግቡ። ደን ቅድም እንዳልኳችሁ ከእናንተ የሚጠበቀውን ከሰራችሁ ደን ለሌላው ነገር ሪስፖንሲቢሊቲ አትወስዱ። እንደ አዲስ ማጥናት ብችል ይሳካልኛል? ኦፍኮርስ ይሳካል። ለምን አይሳካም? ዋናው ኮሚትድ ሆነሽ ብቻ አንቺ ስሪ፣ ፕላን አውጪ፣ ስሪ፣ ይሳካል። እርዳታ የሚያስፈልግሽ ከሆነ ደግሞ እርዳታ ለመጠየቅ ወደኋላ አትበይ። ጓደኞች ካሉሽ ክላስ ውስጥ ጎበዝ ተማሪዎች፣ እነሱን መጠየቅ፣ ከነሱ ካለፈ ደግሞ አስተማሪን መጠየቅ፣ ከአስተማሪ የሚያልፍ ከሆነ ደግሞ ኢንተርኔት ላይ የምታውቂያቸውን እኔንም ጨምሮ ማለት ነው ኢንተርኔት ላይ የምታውቂያቸውን ሰዎች አስተማሪዎችን መፈለግ፣ መጠየቅ፣ ጉግል ላይ ሰርች ማድረግ። አሁን ደግሞ እንዲያውም ቻትጂፒቲ ራሱ አለ፣ እሱንም መጠየቅ። ብዙ ሪሶርሶች ስላሉ ይቻላል። ኖት ለመውሰድ የምትጠቀመው የተለየ መንገድ አለ ወይ ለሚለው እኔ ብዙ ኖት ማውጣት ሳይሆን ሃይላይት ማድረግ ነው የምወደው። ከዛ መጨረሻ ላይ ነው ዩኒቨርሲቲ ልንገባ ስንል መጽሐፎችን ይዤ መሄድ እንደማልችል ስለገባኝ ሃይላይት ያደረኳቸውን ፓርቶች ኖት አውጥቼ ገባሁኝ። ሃይላይት ነው ማድረገው ኢምፖርታንት ናቸው ብዬ የማስባቸውን ኦር ብዙ ጊዜ ሰው ሊያልፋቸው ይችላል ብዬ የማስባቸውን። ቢካዝ ሰው ሊያልፋቸው ይችላል ብለው የሚያስቡት ላይ ጥያቄ ያወጣሉ፣ ወይ 1 ወይ 2 ጥያቄ ይወጣሉ ጊዜ። ስለዚህ ብዙ ኖቲስ አይደረጉ የሚባሉ ቦታዎችን በደንብ ለመያዝ መሞከር።